አንድ ጥያቄ ነው ያለኝ ጥያቄ ለአፍሮ አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለም የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣማ ያሉ ናቸው አዶናይን መምረጣቸው። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው። እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያወጣን ያለ ነው። አይ ቲንክ መልሴ ነው፣ አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥፍ ኒውስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማስብን ነው። ቬሪ ሲምፕል። አዲስ አበባ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ጀመር ነው እንግዲህ የአዶናይ የተመረጠበት ዋነኛ ዓላማ እንደገለጸው እንዳለው ሆኖ ሶሻል ሪስፖንሲቢሊቲ ቅድም ሲገልጸው የነበረው ማህበራዊ ኃላፊነት አንድ ድርጅት ከማትረፍ በተጨማሪ ለዜጎች የስራ እድል ከመፍጠር በተጨማሪ ምንድን ነው የሚሰራው የሚለውም ዜጋ የተወሰነ በኋላ ይሄ አንድ የዛሬ ፕሬስ ሪሊዝ ብቻ አይሆንም። ኦፊሻሊ ሶሻል ሚዲያዎቻችን ላይ ታይሆናላችሁ። በተለያዩ ኢቨንቶች ማስጀመሪያዎች በተደጋጋሚ የምንገናኝ ነው የሚሆነው። ሰው የእኛ ሴት የእኛ ተልዕኮ ማየት ትችላላችሁ። ገብታችሁ ማብራሪያም ሌላ የሚፈለግ ካለ መጠየቅ ይቻላል። እሺ ስጠልኝ አንድ ጥያቄ ነው ያለኝ ጥያቄ ለአፍሮ አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለም የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣማ ያሉ ናቸው አዶናይን መምረጣቸው። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው። እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያወጣን ያለ ነው። አይ ቲንክ መልሴ ነው፣ አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥፍ ኒውስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማስብን ነው። ቬሪ ሲምፕል። አዲስ አበባ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ጀመር ነው እንግዲህ የአዶናይ የተመረጠበት ዋነኛ ዓላማ እንደገለጸው እንዳለው ሆኖ ሶሻል ሪስፖንሲቢሊቲ ቅድም ሲገልጸው የነበረው ማህበራዊ ኃላፊነት አንድ ድርጅት ከማትረፍ በተጨማሪ ለዜጎች የስራ እድል ከመፍጠር በተጨማሪ ምንድን ነው የሚሰራው የሚለውም ዜጋ የተወሰነ በኋላ ይሄ አንድ የዛሬ ፕሬስ ሪሊዝ ብቻ አይሆንም። ኦፊሻሊ ሶሻል ሚዲያዎቻችን ላይ ታይሆናላችሁ። በተለያዩ ኢቨንቶች ማስጀመሪያዎች በተደጋጋሚ የምንገናኝ ነው የሚሆነው። ሰው የእኛ ሴት የእኛ ተልዕኮ ማየት ትችላላችሁ። ገብታችሁ ማብራሪያም ሌላ የሚፈለግ ካለ መጠየቅ ይቻላል። እሺ ስጠልኝ ልብ ዝቅ ይኸው አዶኒያስ መጣ። አዶኒያስ ኢንቫይት ላደረግ ነው ፕሊዝ እና አንዴ እግዜር ያክብረህ። ቴንክ ዩ ሶ ማች። እንኳን ደህና መጣ አዶኒ። ሰላም ነው አሎ። እግዚአብሔር የተመሰገነ። ደህና ነህ? አለን። አይታይም እንደ ቪዲዮ በቮይስ ብቻ ነው። ሴቭ በለው ቪዲዮ አይታይም። ሴቭ በለው። አሁን ይታያል። ካሜራ ምትሚለው ነው። እንዴት ነህ ወንድሜ? ሰላም ነው? እግዚአብሔር ይመስገን። እኔ በጣም ደህና ነኝ። አንተ እንዴት ነህ? ጉጉዬ ይቅርታሻ። አለን። አውራው ልደት ይፈልጋል እያሉ። አዎ ኔትወርክ ጥሩ ነው።
አሪፍ ነው፣ በጣም ይሰማል። አንዴ እንትን ላድርጎች። አንድ ጥያቄ ያለኝ ጥያቄ ለአፍሮት ነው። አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለም የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣም ያሉናችሁ አዶናይን መምረጣችሁ። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው? እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። ሰው አይ ቲንክ መልሴ ነው፣ አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥፍ ኒውስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል። አዲስ አበባ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይህ ደግሞ በጣም ሲምፕል ነው ብዬ አስባለሁ።